ጤና ይስጥልን። ይህ የቲፕ አዲስ ጠቅላላ እውቀት ፕሮግራማችን ነው። በዚህ ቪዲዮ ስለ ኢንተርኔት ይሆናል የምናየው። ኢንተርኔት ምንድነው? እንዴት ይሰራል? እና ለምን ይጠቅማል የሚሉትን በአጭሩ የምናየው ይሆናል። አብራችሁን ቆዩ። ኢንተርኔት ምንድነው ከሚለው እንጀምር። ከዚህ በፊት በሰራነው ቪዲዮ ኮምፒውተር ምን እንደሆነና ምን ያህል ከፍተኛ ጥቅም እንዳለው አይተናል። ኢንተርኔት በዓለም ላይ ያሉ ኮምፒውተሮችን እርስ በርሳቸው የሚያገናኝ መረብ ማለት ነው። ለምሳሌ ይሄ አሁን የምትመለከቱት ቪዲዮ ዩቲዩብ የተባለ ኮምፒውተር ላይ ያለ ነው። እናንተ ግን በየቤታችሁ ቁጭ ብላችሁ ልትመለከቱት የቻላችሁት በኢንተርኔት አማካኝነት ነው ማለት ነው። ታዲያ ኢንተርኔት በየቤታችን ቁጭ ብለን በሌላ ዓለም ጫፍ የሚገኝን ሌላ ኮምፒውተር እንዴት ሊያገናኘን ይችላል? ይህንን ለማድረግ የኢንተርኔት አገልግሎት ሰጪዎች ያስፈልጉናል። በእኛ ሀገር ቴሌ እንደሚባለው ማለት ነው። በእንግሊዘኛው ኢንተርኔት ሰርቪስ ፕሮቫይደርስ ይባላሉ። ታዲያ በእኛ ሀገር አንድ ሰው የኢንተርኔት አገልግሎት ለማግኘት ሲፈልግ ወደ ቴሌ ያመራል። ቴሌም በቀጥታ ከቴሌ ጋር የሚገናኝ ሲም ካርድ ይሸጥለታል። አለበለዚያ ደግሞ በቤቱ ኢንተርኔት ለማስገባት ከፈለገ ቴሌ መስመር ይዘረጋለታል። አስፈላጊ የሆኑ መሳሪያዎችንም በቤት ያስቀምጥለታል። ቤት ውስጥ የሚገኙ ኮምፒውተሮችንም በቀጥታ በገመድ ወይንም ደግሞ ያለ ገመድ በዋይፋይ ከነዚህ መሳሪያዎች ጋር በማገናኘት የኢንተርኔትን አገልግሎት ያገኛል ማለት ነው። ታዲያ በየቤታችን ያሉ ኮምፒውተሮችን ከቴሌ ጋር ካገናኘን በኋላ ቴሌ ደግሞ ከሌሎች ኮምፒውተሮች ጋር ባለው መረብ አማካኝነት እኛን ከሌሎች ኮምፒውተሮች ጋር ያገናኘናል ማለት ነው። በዚህ መረብ ውስጥ ያሉ ኮምፒውተሮች ሁሉም የራሳቸው የሆነ አድራሻ አላቸው። ይህ አድራሻ አይፒ አድሬስ ይባላል። ታዲያ ይህ አድራሻ በተለያዩ አገልግሎት ሰጪ ክፍሎች የሚሰጥ ልዩ የሆነ ቁጥር ነው። ይህን ቁጥር ማስታወስ ቀላል ስላልሆነ አንዳንድ አገልግሎት ሰጪ ኮምፒውተሮች በቀላሉ ሊስታወስ የሚችል ስም ይሰጣቸዋል። ይህም ስም ዶሜን ኔም ይባላል። ለምሳሌ youtube.com አንድ ዶሜን ኔም ነው ማለት ነው። ታዲያ አንድ ሰው በቤቱ ቁጭ ብሎ ዩቲዩብ ለማየት ሲፈልግ የሚጠቀምበት ኮምፒውተር ለቴሌ ዩቲዩብን ሊያይ እንደሚፈልግ ይነግረዋል። ቴሌም በኢንተርኔት ውስጥ ያሉ የተለያዩ አገልግሎቶችን በመጠቀም ዩቲዩብ በምን አይፒ አድረስ ወይም አድራሻ ላይ እንደሚገኝ ያገኛል። እዛም ወደዛ አድራሻ መልእክቱን ያስተላልፋል ማለት ነው። ምላሹንም ተቀብሎ ወደ ጠያቂው ኮምፒውተር ይመልሳል ማለት ነው። ታዲያ ጥያቄው በቀጥታ በአንድ ጊዜ ወደ ዩቲዩብ ላይሄድ ይችላል። ለምሳሌ እናንተ ወደ አንድ ቦታ ለመሄድ ታክሲ መጠቀም ብትፈልጉ ወደምትሄዱበት ቦታ ቀጥታ ታክሲ ካለ በቀጥታ ታክሲ ትሄዳላችሁ። ነገር ግን አንዳንድ ጊዜ ቀጥታ ታክሲ ላይኖር ይችላል። ስለዚህ ያቆራረጣችሁ አንድ ማዕከላዊ ቦታ ሄዳችሁ ከዛ ወርዳችሁ ሌላ ታክሲ ይዛችሁ ወደ መጨረሻ የምትፈልጉበት ቦታ እንደምትሄዱ ሁሉ በኢንተርኔትም የተለያየ አገልግሎቶችን በመጠቀም ከአንድ ቦታ ወደ ሌላ ቦታ ለመሄድ የተለያዩ ማዕከላዊ ቦታዎች መሄድ ሊኖርበት ይችላል ማለት ነው። ባለፈው እንዳወራነው ኮምፒውተሮች የሚረዱት ቋንቋ የማሽን ቋንቋ ይባላል ወይም 0 እና 1 እንደሆነ አይተናል። ታዲያ በኢንተርኔት ውስጥም ኮምፒውተሮች እርስ በርሳቸው የሚግባቡት በዚሁ በማሽን ቋንቋ በ0 እና 1 ነው ማለት ነው። ፖስታን ከአንድ ቦታ ወደ ሌላ ቦታ ስንልክ የላኪው አድራሻ የቱ ጋር መጻፍ እንዳለበት፣ የተቀባዩ አድራሻ የቱ ጋር መጻፍ እንዳለበት፣ ቴምብሯ የቱ ጋር መለጠፍ እንዳለባት፣ መልእክቱ እንዴት አድርጎ እንደሚካተት ሰዎች እርስ በርሳቸው የተግባቡባቸው ህግጋቶች እንዳሉ ሁሉ በኢንተርኔትም መልእክት ከአንድ ኮምፒውተር ወደ ሌላ ኮምፒውተር ሲተላለፍ የላኪ አድራሻ፣ የተቀባይ አድራሻ፣ የመልእክቱ አይነት፣ መልእክቱ የሚተላለፍበት መንገድ፣ የመልእክቱ ቅደም ተከተል እና መልእክቱ እና ተጨማሪ ሌሎችም አስፈላጊ መረጃዎች በ0 እና በ1 ድርድር የት ጋር መቀመጥ እንዳለባቸው የተደነገጉ ህጎች አሉ። እነሱን በመከተል ነው ማለት ነው መግባባት የሚችሉት። በተጨማሪም ጥያቄውም ሆነ መልሱ በአንድ መልእክት ብቻ የሚሆን አይደለም። ለምሳሌ እኔ ይህንን ምስል ፌስቡክ ላይ ለመለጠፍ ብፈልግ እንዲህ ባለ መልኩ ነው የሚሄደው። ሰዎችም እኔ የለጠፍኩትን ፎቶ በፌስቡክ ለማየት ቢፈልጉ ስልካቸው
ተቆራርጦ የመጣውን ፎቶ ሰብስቦ ነው የሚያሳያቸው ማለት ነው። ታዲያ ይህ ሁሉ የሚሆነው በቅጽበት ነው። ስለዚህ ኢንተርኔት የሚሰራው ኮምፒውተሮችን በገመድም ሆነ በተለያዩ ቴክኖሎጂዎች እርስ በርስ በማገናኘት ለእነዚህም ኮምፒውተሮች ልዩ የሆነ አድራሻ በመስጠት መልእክት እንዴት መተላለፍ እንዳለበት የተደነገገውን ሕግ በመከተል የሚለዋወጡትን መልእክት እንዳስፈላጊነቱ በማሳለጥ ነው ማለት ነው። ታዲያ ኮምፒውተሮችን እንዲህ ማገናኘት ለምን ይጠቅማል? ኢንተርኔት በፈረንጆቹ አቆጣጠር በ1960ዎቹ ጀምሮ በተለያየ ሙከራ ላይ የነበረ ቢሆንም ዓለማችን ኢንተርኔትን በሰፊው መጠቀም የጀመረችው ከ1990ዎቹ ጀምሮ ነው። ታዲያ ከዛ ጊዜ ጀምሮ ዓለማችን በኢንተርኔት እጅጉን ተለውጣለች። የኢንተርኔትን አገልግሎት በብቃት ማግኘት እስከቻልን ድረስ ስራ ለመስራት መስሪያ ቤት መሄድ ግድ አይደለም። ትምህርት ለመማር ትምህርት ቤት መሄድ ግድ አይደለም። እቃ ለመግዛት ሱቅ መሄድ ግድ አይደለም። ብዙ አይነት አገልግሎቶችን ቤታችን ቁጭ ብለን መግዛትም ሆነ መሸጥ እንችላለን። እንደ ድሮ ርቀት ሳይገድበን ከቤተ ዘመድ እና ከጓደኛ በቀላሉ መገናኘት እንችላለን። ዜና ግድ ሰዓት ጠብቀን መስማት የለብንም። የተፈለገውን መረጃ በምንፈልግበት ጊዜ በፈለግንበት ቦታ ሆነን ማግኘት እንችላለን። ሰዎች የተለያየ የዓለም ጫፍ ላይ ሆነው በተመሳሳይ ጥናቶች ላይ አብረው እንዲሳተፉ፣ እንዲረዳዱ፣ መረጃ በቀላሉ እንዲቀያየሩ እድልን ይሰጣል እና ብዙ ስለ ኢንተርኔት ያዘጋጀነው ቪዲዮ ይህን ይመስላል። ጠቃሚ መረጃ እንዳገኙበት ተስፋ እናደርጋለን። ይህን ቪዲዮ ከወደዱት ተመሳሳይ ቪዲዮዎች ስንጭን በቀላሉ እንዲደርሱት ሰብስክራይብ በማድረግ የደውሏን ምልክት ይጫኑ። አስተያየትና ጥያቄዎችን እታች በኮሜንት ሴክሽን የምናስተናግድ ይሆናል። እስከሚቀጥለው ጊዜ ቸርን ሰንብት።